ለዚህ ነው ህይወትን የማላምናት። ምን ተፈጥሮ ነው? ምን አቀላለሁ? ሄደ ጠይቃ ራስ አሁንማ ደረስኩኝ። ለዚህ ነው መኖር የሰው ስም ብቻ ነው የምለው። ማነው ደግሞ አዴ እስጢፍ ያራዳ ልጅ ልጅ አዴ እስጢፎ ጆን ነኝ እኮ አዴ ነይ ደቅበኝ አራና በእናት ና ከኔ ጋር ቁጭ በል ና። ኧረ አልቀመጥም። ቆይ የደምታ አዴ መላ ምናምን አልተረካከብሽ ነው መላ ምናምን ኦኬ ቀመጥቶኝ ራሱ አስወልቀውኛል። ግን ያው ልዝፈንላችሁ አይቻልም እንዳትዘፍ። እንደውም ያንተን ድምጽ ከምሰማ ራሴን ነው ማጠፋ። ጆን ዳንኤል ዘፈነብኝ ይበቃል። ነፍሰ ገዳይ ነው ያዝ ይለያል። ይኸው ስሙት ብቻ ወይኔ ምን አለ ደንቆሮ በሆን ይሄን ለመስማት ነው ከኮቪድ የተረፍኩት። ኮንስትራብል አስወጣልን። ምንድነው የምሰማው? የምን ጭቅጭቅ ነው? ምንም ቢሆን እኮ ሰብአዊ መብታችን ሊከበርልን ይገባል። አስወጣልን። አረ ኢንስፔክተር ምንድነው ትዘፍናለህ? ለአንተ አሪፍ ነው ብላ አይደል እንዴ ያመጣኸኝ? እና እነዚህ እኮ እስረኞች ናቸው። አንተ የምትዘፍነው የሞት ፍርድ የተፈረደባቸው ላይ ነው። በቃ ይኬድላቸው እዚህ። እናንተ ግን አንተ በተለይ እንደዛ አይደረግም። እሺ ዝም በል እባክህ። አንተም እንደዛ አይደረግም። ሂድ ውጣ። ምን ይመስላል በእናትህ? አባብዬ አረ የሚያባብል ወይኔ በላቸው። ይሄንን መሞከር አለብን። ሰማኛ አልችልም ማናት ሴት እንደማይሆኑልኝ ታውቃለህ። ብሮ ይሄንን መሞከር አለብን። ያትሲ ሞክር አባቴ። በቃ እባክህን የደከመኝ ልተኛ ይሻላል። አንተ ትቆያለህ መሰለኝ። ተኛሽ? በእናትህ አደራ። እኔ ፕራንክ ምናምን የምትለውን ነገር እረፍ እሺ። በተኛውበት ደክሞኛል። ኧረ ችግር የለውም ተኛ። በቃ ደህና አደር። እዚህ ቀበሌ ለመቀጠር ነበር። ብንቀጥር ስራ ስንት ሰዓት ትገባለህ? ምን ልሰራ እገባለሁ? ወንድና ተቀጥረ። አራራት ወራጅ አለ ረዳት። ለዛው አይደል ነገሩ እንጂ ለሹፌሩ እዚህ ወራጅ አለ ረዳት። አሎ ሹፌሩ እኮ ካጠገበ አረ እዚህ ጋር ወራጅ አለ። አንተ አትነግረውም እንዴ? አሬን ወደዛ አውርድልኝ ማለት አቁምለት፣ አውርድልኝ ማለት አረ እዚህ ጋር ነኝ። ወራጅ አለ እዚህ ጋር ልትወርዳለህ። ተረጋጋ እንጂ አቁምለት፣ ትወርዳለህ። አረጋጋለሁ። አይ ረዳት አላም ማንተ ነው ፍሬኔውናልኝ ራሱ ጡት በተፈለ አቁምለት። ውረድ አሉ። አረ ውረድ በእናትህ እየረበሽክ አውርድ ኢትዮጵያ ውስጥ ማለት ነው። ለምን መንግስት ደሞዛችንን ወስዶ ለምን ታክሱን አይሰጠንም? ዲዩም እሱ እኮ ነው ከደሞዛችን የሚበልጠው፣ የሚቆረጠው ይበልጣልና ለምን ደሞዛችንን ወስዶት ታክሱን አይሰጠንም? Thank you. ሰላም ነው አባ? አለ በጣም ነው የምታምረው። የምር እኮ አናግረኛ እያናገርኩ ታካብዳለህ። ስልክ ስጠኛ። የምር ስልክ ስጠኝና እንደው እያናገርኩ አይደል እንዴ? ምንድን ነው የምትለው? ስልክ ስጠኝ። ኧረ እባክሽ ያው
ቆሻሻ ምንድን ነው? እሺ ዛሬ የጠራኋችሁ ለምስጋና ነው። ምክንያቱም የድርጅታችን ፕሮጀክት እያደገልን ነው። አላማችን ማለት ነው እያደገ ነው ማለት ለምን እያደገች ነው ማለት እያደገች ነው ማለት ነው። እሺ ለማንኛውም የሀገር ሁኔታ በዚህ ከቀጠለ አንድ በሴት የምትጠራ ነገር ቢኖረን ሀገራችን ሀገር በሴት ያ በሴት ሀገር ያሉት እሺ ፕሮጀክቷ እያደገች ነው። የሀገሪቷ ሁኔታ በዚሁ ከቀጠለች ፕሮጀክቲቱ ትልቅ ደረጃ ትደርሳለች። እናሳካታለን። ተግባባን? አሁን ምንድነው የማደርገው? በእናትህ ሌባ ዘርፎኝ ሄደ። ቦርሳዬን በዚህ ጠራራ ወዴት ነው ሄደው? ከሰረች። በቃ ተረጋጊ። በቃ ተረጋጊ። እንግዲህ ያው የለም ወዴት እንደተሰወረ ግራ ገባኝ። በቃ ተረጋጊ። በጣም የምትፈልጊው ጋር ነበረው አንዴ ጠፍቷል። በጣም ነው የሚያስፈልገኝ እኮ ወይ ብርና ወጣ እንዴ? ብር ወጣ። ምን ነበረው? ምን የምትፈልጊው ነገር ነበር? ቾፕስቲክ። ምን ልታዘዝ ጋሽ? ጥብስ አድርገኝ። ጥብስ ባልጫ ይሁን ወይስ በበርበሬ? ጎረድ ይበል። ስጋው እንዴት ነው የሚከተፍልህ? በከረሜላ አይነት ነገር ይከተፍ? ደቀቅ ያለ ይሁንልኝ። ደቀቅ ያለ። ሽንኩርቱስ እንዴት ይከተፍልህ? እንደ ኖርማል ይከተፍልህ ወይስ እንደ ስጋው ደቀቅ ያለ ይሁንልህ? እንደ ስጋው ይከተፍ። እንደ ስጋው። እሺ ነጭ ሽንኩርት ምናምን ትፈልጋለህ? መቼም ይኸው ለጉንፋን ምናምን ይሁን ለጤና ምናምን አሪፍ ነው። ነጭ ሽንኩርት ይግባበት። እሺ ይግባበት። እሺ የጥብስ ቅጠል ወይም ደግሞ ቁንዶ በርበሬ ይኑረው። አንዳንድ ሰው አይወድም፣ ግን በቃ ዝም ብዬ ላድርግልህ። አንተ ይኑረው፣ ቁንዶ በርበሬ ይኑረው። እሺ ቲማቲሙ ሊወጣ ሲል ቆረጥ ተደርጎ ይደረግ ወይስ አብሮ ይብሰል? እዛው ጋር ደስ እንዳለ። እሺ ደስ እንዳለኝ ይሁን። ጥብሱ መረቅ ይኑረው ወይስ ደረቅ ይበል? አይ መረቅ ይኑረው። እሺ መረቅ ያለው ቲንክ ጋሽ የሺ አንድ ጥብስ የሺ ቁንዶ በርበሬ ይኑረው። ቲማቲም ምናምን ነጭ ሽንኩርትም ይኑረው።